ራቀበይና አውሪኝ ምን ሆነሽ ታውቂኛለሽ እንዴ ነኝ እንዴ አሁን ዛሬ ሳይክ ደስ አለኝ አንቺ ዛምሻል ያምሻል እንዴ ረፊ ስነስራት ሽማሽ ረፊ አንቺ ስነስራት ማኪ እንዴ አንቺ ረፊ ቡዜ እንደዚህ አራትቹ አንቺ ረፊ በእግዚአብሔር ራሴ አትንኪኝ ማኪ ረፊ ሽዳትንኪኝ ይኸውልሽ በእግዚአብሔር አንቺ ታይ ማኪ ሄዳችሁ ምን አይነት ልጅ ነሽ ምን አይነት ልጅ ነሽ ማነች ካንዲኝ እንዲያስጨነቀችኝ ምን አይነት ለምን እንዴ ተዋወቀን እኮ አይደል እንዴ እኮ በደንብ ለምንድን ነው ታዲያ እንደዚህ የምትነካኪኝ ምናምን ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁልን? እኛ በጣም 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 ደህና ነን ካለ እናንተ ናፍቆት በስተቀር ማለት ነው። ያው እንግዲህ ሼር ሰብስክራይብ ያደረጋችሁ በደንብ እያበረታታችሁ ነው። እኛም በጣም እናመሰግናለን። ማላችሁ ፍቅርና ክብር በጣም በጣም የላቀ ምስጋናችንን እናቀርባለን። ማኪም እንግዲህ ዛሬ በማንቸስተር ማሊያ እና አንድ ቆንጆ ጓደኛ ዛሬ አመጣናል። ዛሬ እንግዲህ እዚህ ጋር ደግሞ በአንድ ምክንያት ነው እንዲሰብሰብ ብለን የመጣ ነው እና ሁልጊዜ ደግሞ ስለምታዩን ስለምትመለከቱን በጣም እናመሰግናለን። ዛሬ እንግዲህ አንድ ነገር ይዘን መጥተናል ማኪ። አዎ በደንብ አስተዋውቁኛ ለቤተሰቦች። ካንዲ እስኪ ራስሽን አስተዋውቂያቸው። ሰላም ሰላም፣ እንዴት ናችሁ? እንግዲህ ካንዲ ይባላለሁ። የነ ቡዜና የማኪ ጓደኛ ምንድነው የሚባለው? ጓደኛ ነኝ። ጓደኛ ብቻ ነሽ? አይደለም እንዴ? እኔ ለማስታወቅ ያክል ነው እንጂ ሁሌም በልቤ ትኖራለች ሲሉ ሰምታሽ። እንግዲህ ፋሚሊዎች ዛሬ ደግሞ ማለት ከካንዲ በተለየ አንድ እንግዳ ይመጣል እኛ ቤት። በጣም የምትወዱት በጣም የምታከብሩት በጣም በጣም በቃ እጅግ በጣም የምትወዱት እዚህ ዩቲዩብ ላይ ብዙ ፋሚሊ ያለው አንድ የሩቅ ወዳጃችን አለ። በፊት የቅርብ ነበረ፣ በጣም ቅርባችን ነበረ። እነሱ ብቻ የሚወዱት አስመሰልኩ እኮ እኛም የምንወደው ግን በስራ ምክንያት በምንም ምክንያት በአንዳንድ ላይፍ ምክንያት ተራርቀን ነበርና እሱ ሌላ ቦታ ነበር። ዛሬ ወደኛ ይመጣል፣ ሊጠይቀን ይመጣል። ምሳ ጋብዘነዋል እና እናንተም በጣም የምትወዱት ሰው ነው። ስሙን እንገራቸው እንዴ? አሁን አይደለም፣ ስሙን በኋላ ሰርፕራይዝ ትሆናላችሁ። በኋላ እንገራቸው። ኧረ እሱም በኋላ ካንዲ እንገራቸው መጨረሻ ላይ እና ፋሚሊዎች እንግዲህ እየመጣ ነው። ያ ውድ ወንድማችን ደግሞ እየመጣ ነው። እንግዲህ ስታዩት ሰርፕራይዝ እንደምትሆኑ እርግጠኛ ነኝ አይደል? አዎ በደንብ እውነት። እኛ በጣም የምንወደው የምናከብረው ለሰው ትልቅ 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 በቃ አክብሮት ያለው ሰው ነው በእውነት። አይ ለቪዲዮ ምናምን ስለሆነ ሳይሆን እውነት እግዚአብሔርን የምሬኝ ነው። በጣም የሚያበረታታን ምናምን ወንድማችን ነው። በጣም የሩቅ ብሎ አራቀብኝ እንጂ ወንድሜ ነው። እኔ እኮ የሩቅ ያልኩት ቦታውን ነው፣ በአሁን ሰዓት ያለበትን ቦታ ነው እንጂ የሩቅ ያልኩት አታስተባብል። የሩቅ ብሎ አንድ የቅርብ ጓደኛችን እኔ ከቦታውን ዛራ ካንዲ እና በጣም የምንወደው የምትወዱት ነው እና ምንድነው እንጠብቀዋለን። ሲመጣ መቼም ሰርፕራይዝ አጠብቁት ይመስለኛል። እና ምንድነው አብረን ከእናንተ ጋር እኛም አብረን እንደ አዲስ እናየዋለን እና ስሙን ከምንነግራቸው ደግሞ ሞር ቪዲዮ ላይ ቢያዩት ይሻላል። ሰርፕራይዝ እናደርጋቸው በቃ ራሱን አሁን ያልከው እንሰማለን አንፈርድም በሚለው እና ያለን ማለት ነው። እንግዲህ ጓደኛችን እየመጣ ነው፣ ወንድማችን እየመጣ ነው። እንጠብቀዋለን አይደል? አዎ። የት ነው ግን? ከየት ነው የሚመጣው? አታውቂውም እንዴ አንቺ? ኧረ እንዴት ነው ማለት ነው? ይሄ ካንዲ ገለልተኛ አካል ናት ባይዘው ካንዲ ገለልተኛ አካል ናትና እንግዲህ አልመጣም። ሁለተኛ አልመጣም። እንደዚህ መተለኝ ከሆነ በቃ እናስተዋውቅሻለን። በጣም ጥሩ ሰው ነው በእውነት ባይዘው ዩቲዩብ ላይ በቃ ታዩ ሲጀመር እሱ ያሉትን ወዳጆች ያሉትን ፋሚሊዎች ብታይ አቤት 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 ቃል የለንም በእውነት። እንግሊዘኛ ነው አንዴ ሳድግ ነው እና ሁላችሁም ተከታተሉን፣ የትም እንዳትሄዱ። ወዳችኋለሁ። በደንብ ነው እንጂ የምንቀበል ዊና ደህና ነህ? አልጠፋብኝም። ማኪ እንዴት ነው? ሰላም ነው? እንዴት ነህ?
እንዴት ናችሁ? ባልና ሚስት። ኧረ መሀል አልገባም። ኧረ ና መሀል አልገባም። ኧረ ና የጠፋ ወንድማችን እንዴት ናችሁ? ከስንት ጊዜ በኋላ በጣም ረጅም ጊዜ ከተገናኘን። ኧረ ምን እንለወጣለሁ፣ በእናታችሁ ምን እንለወጣለሁ። የምር አምሮባችኋል እናንተ ግን ስራ እንዴት ነው? አሪፍ ነው። እኔ ግን ምርጥዬ ነው። ምርጥዬ እያየኋችሁ ነው። እኔም እኮ እንግዲህ እያየኋችሁ ምናምን ደስ ብሎኛል። ማርያምን በቃ በጣም ምርጥዬ ነገር ምናምን ደስ ብሎኛል። እግዚአብሔር ኧረ ከእኔ ትበልጣላችሁ። እመቤቴ እንደ እንትና መሆን ምናምን ሳይሆን የራሳችሁን እንትን ይዛችሁ መምጣታችሁ ራሱ በዛ እንትን ላይ አሪፍ ነው። በዛ ፕላትፎርም አንተን ታርጌት አድርገን ነው የምንሰራው። ሲጀመር አነሳስተህናል። ሞቲቬት ያደረገን እሱ እኔ የድሮ ወንድማችን ብለህ እኔ ቲክቶክ ሞቲቬት ያደረገችኝ ማኪ ነች። ስለዚህ እኩል ነን። ምንም ኢንተርቪው ላይ ነገር የለም። ብቻ ደስ ብሎኛል እና እንጂ ቤት ራስ ስለጋበዛችሁ አምሮባችሁ ምን ጋበዝን ከለ ምን እናድርገው? አሁን ቤት መጋበዝ አይደለም ሰርጋችሁን መጋበዝ። ከዚህ በኋላ ድብልቅልቅ ነው ማለት አዎ እግዚአብሔር እኔ ያው ከዚህ በኋላ ቤት ምሳ ብላ ምናምን ብላችሁ እንዳትጠሩ። ሰርግ ምናምን ከዳሽ ከባለቤቱ ጋር ታራታለች። እሷ ማን ባለቤቱ ሚስጥልኝ እንዴ ለምን ይዘታል እንዴ? እሷ ለምን አራንተ ሲጀምር አይ እኛ ላለማስተዋወቅ ነው አይደለም። የምሬን ነው። በሰፊው አስተዋውቃችኋለሁ እሷን። አዎ እግዚአብሔርን በሰፊው ነው ማስተዋወቃችሁ። ግን ለዛሬ መጀመሪያ እኔ ተዋወቃችሁ ሴታፑን ረስታችሁኛል አልረሳችሁኝም የሚለውን ነገር እኔ እንትን ልበላችሁና ብቻ አሪፍ ጊዜ ይኖረናል። አዎ በጣም ነስ በጣም አስተዋውቃችኋለሁ። ናፍቀን ነበር። የሚበላ ነገር ይዘለት ነው። እሺ ግን አሁን ነው የበላሁት። ኧረ ችግር የለም ማኪ አሁን እኮ ነው የበላሁት። ትንሽ እንጫወትና ችግር የለም ይሻላል። ዝም ብለን እሺ እግዚአብሔር ይመስገን። ሰላም ማን ልበል? እንዲህ ይባላል። ማኪ ጓደኛ አንተ ነህ? እናመጣለን ያሉት አንተ ነህ? እናመጣለን ያሉት ቀርቶ ገብቶ ቀርቶ አይ እንግዳ ነኝ እነሱ ጋር ጓደኛችሁ ነሽ? ዊና እባላለሁ። እሺ ካንዲ እባላለሁ። ቆንጆ ስም ነው። አመሰግናለሁ። ያንተን ደስ ይላል። አሪፍ ስም ነው ያለህ። የሉም እንደ እነሱ ቀሩ። እንጃ ነው የሚፈልግ እናምጣው ብለህ ነበር እናምጣው ብለህ እኔ እኮ ከውጭ የመጣሁት ማለት ራሴ ነኝ የመጣሁት። ብቻ ገብተው ቀሩ። ደግሞ ታምራለህ። አመሰግናለሁ። ደስ ትላለህ። ጸባይ ራሱ ስማ እና ለማኪ በጣም አሪፍ ልጆች ናቸው። አዎ የድሮ ጓደኞቼ ነበሩና ተራራቅን መሳት። ከዛ መጣሁ እዚህ ሌላ ሀገር ክፍለ ሀገር ነበርኩ። አይ ደስ ይላል። ክፍለ ሀገር ነበርክ ግን አትመስልም። አምሮብህ ነው። የክፍለ ሀገር ልጅ አያምርበትም እንዴ? እሱማ ያምርበታል። እኔ እንደዛ አላልኩም። ደስ ትላለህ። አመሰግናለሁ። ሳይክ ነው ራሱ ይሳብከኝ። አመሰግናለሁ። እሺ ስራ ምናምን ምን እንደምትሰራ? ሚዲያ ላይ ነው የምሰራው። ዩቲዩበር ነው። አይተሽኝ ነው? ኦኬ ሚዲያ ላይ ነው። ብዙም አልጠቀምም እንደዛ። ዩቲዩብ ላይ ነው የምሰራው። አንዳንድ ሌላ ስራዎችም አሉ እና ያዋጣል። አሪፍ ነው። አሪፍ ላይ ያለው እግዚአብሔር ይመስገን። ሸበላ ነገርት ተመችተኛ ሳይክ አመሰግናለሁ። ደስ ትላለህ። ተጫወት እንጂ እንዴ እኮ ነው የማወራው። እየተጫወትኩ ነው። አረፍት አዋራኝ። አይ እንትን ስላልተግባባን እንግባባለን ከዚህ በኋላ ታዲያ በደንብ ልንግባባ እንዴ? እሺ ቴንክ ዩ። እንዴት ነው ልብስ? በጣም ቆንጆ ነህ። ቴንክ ዩ። ለምን እንደምትረቀኝ
አላልኩሽም ስላልተመቸኝ ነው እዚህ ጋር ያተረቀኝ የሉም። እንዴት ነሽ ማኪ? ይመጣሉ እንዴ? እናውራ እንጂ እናንተ ምንድን ነው የምናወራው? እናቺ እናቴ ያው ደስ አልከኝ ሳይ እኔ እናት አመሰግናለሁ እኮ አልኩሽ። በጣም ምስጋናማ ደርሶኛል፣ ግን በቃ ልክ እናውራ በደንብ። እሺ እናወራለን፣ ችግር የለውም። እነ ማኪ ይምጡ። ማኪ ደስ ትላለህ ግን በጣም ማክቤል አላ አትጩ ለምንድነው እኔ ቆንጆ እንዴ? እናቴ ምን ነሽ ነው? ለምን ትርቀኝ ግን? እኔ እየራኩሽ አይደለም እኮ ታዲያ እኔ እዚህ ጋር ነበርኩኝ፣ አሁን እዚህ መጣሁ እኮ። ለምን ትመጫለሽ? እናቴ እኮ ይልሻ እንዴት ታደርጋለሽ? አንዴ ቆይ አዋራኝ እኮ በስ ማክቤል እንዴ ቡዜ አሬ እመጣለሁ። እኔን አዋራኝ ምን ላዋሽ? አትነካኪኝ። እኔ አልወድም። በቃ ደስ አልከኝ። እሺ እሺ አመሰግናለሁ እኮ አልኩሽ። እናቴ ተመቸኝ። እሺ 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 እኔ እናቴ ልጅ አትነካኪኝ። እኔ አልወድም። ይልሽ ተስተካክሏል። እኔ እናቴ ምን ሆነሽ? ራሱ እንዴ ነው ደስ የሚለው እንዴ? በሚካኤል ምን ሆነሻል እንዴ? ለምን ደግሞ አታዋሪኝ? እሺ በስራ ምንድነው ማዋርሽ? እኔ እኮ ለምን እንደዚህ የምትሆነው? እሺ ላዋርሽ ስለላዋርሽ እኮ አትራቀኝ። እንዴ ምንድነው አትራቀኝ የምትይው? አንቺ እኔ ታውቂኛለሽ እንዴ? እንዴ ዛሬ ሳይክ ደስ አልከኝ። እሺ በቃ እንዴ እሺ እሺ እኔ እናት አንደኛ እንግዳ ነኝ ለዚህ ቤት ማለት ገባኝ። እኔም እንግዳ ነኝ አውቃቸዋለሁ። ጓደኞቼ ናቸው። ግን እሺ ከእነሱ ጋር ማለት የመጣሽው በቃ እነሱ ጋር ስለመጣሽ እነሱ ሲመጡ ከእነሱ ጋር ታወሪያለሽ። አይ ግን ሰውን እናስተዋውቅሽ ስላሉኝ ያው እኔንም ያስተዋውቅሽ። እሺ ኦኬ በቃ ነገርኩሽ አይደል? ስራ ራሴ እኮ ደስ ትላለሽ እንዴ? አንተ ምንድን ነው እንደዚህ የምትሆነው? ለምንድን ነው ይኸውልሽ? እሺ እንደሱ ሆነሽ ማውራት ትችያለሽ። እሺ እንደዚህ እጅሽን የለም ነው ላስተካክል ብዬ ነው። እሺ ችግር የለውም። እኔ ራሴ አስተካክላለሁ። አንተ ሰው ተመችቶ አያውቅም እንዴ? አረ ቅዱስ ሚካኤል ምንድነው ሰው ተመችቶ አያውቅም የምትይው? ማታውቂው ሰው ነው እንደሚመችሽ አንቺ እንዴ? በቃ ሳይክ የሆነ ደስ ለአይኔ ሳብከኝ። እሺ እኔ እናት እሱ ጋር ሁኚና ይኸውልሽ አትጠጊኝ። ለምን እንደዚህ ማክቤል አራት ጩ በጣም የቀቦት ከሆነ ኧረ ጎረቤት እንዳትረብሽ። እሺ አንቺ ያምሻል እንዴ? ጎረቤት እንዳትረብሽ። እሺ ይኸውልሽ እንደሱ ከኔ ጋር ማውራት አትፈልግም? እሱ ጋር ሁኚና እኮ ሰው መታወቅ አትፈልግም እኮ እሱ ጋር ይኸውልሽ ጠጋ በይ ወደዛች ጋር ሁኚና አውሪ። እኔ እዚህ ጋር ተመችቶኛል። እሺ በቃ ነው ይኸውልሽ እኔ አላውቅም እንደሱ ተብርቀኝ ነው እንዴ? ምን ሆነህ ነው? ኧረ በእግዚአብሔር ይኸውልሽ ይቅርታ ስምሽን ማን ነበር ያልሽው? ካንዲ እኔ ቆንጆ ወይ እኔ አልወድም እንደዚህ አይነት ነገር። ለምን ደግሞ አትወደው? እሺ ይኸውልሽ አትናደድሽ። ራቅ በይና አውሪኝ። ምን ሆነሻል አንቺ? ታውቂኛለሽ እንዴ እኔን? እንዴ አሁን ዛሬ ሳይክ ደስ አልከኝ እንዴ? አንቺ ዛሬ ሳይክ ደስ አልከኝ። እሺ ይኸውልሽ እኔ እናት መጀመሪያ እንደዚህ እንትን ክብር ይኑርሽ ለሰው። እኔ እንግዳ ነኝ እዚህ እኔ እዚህ ቤት እንግዳ ነኝ። እነ ማኪን ብዬ ነው የመጣሁት። እኔ አንቺን አላቅሽም እኮ እኔ ምን ማኪን ብዬ ነው። በቃ እሺ እኔ አንቺን አላቅሽም። እነ ማኪን ብለሽ ከመጣሽ እነሱ አሁን ታውቀኛለህ በደንብ። ለምን እንደዚህ? ኧረ በእግዚአብሔር ማክቤል እንደዚህ ብትሆነው እኔ ይጨንቀኛል። እኔ ይኸውልሽ ራቅ ብለሽ አውሪኝ። እኔ አይደለሁ እንዴ? በደንብ እንተዋወቃለን እንዴ? ከዚህ በኋላ ምንድነው የምንተዋወቀው? እኔ አልፈልግም እንዴ። እጅሽን እንደዛ ወደዛ አድርጊልኝ። አትንኪኝ ወደዛ እንዴ ቡዜ አቦዬ እንዴ። እነዚህ ደግሞ ምን ሆነው ነው? በእግዚአብሔር ለምን እንደምትናደደው? እሺ ይኸውልሽማ ካንዲ እንትን ትኪ በእናትሽ እዛች ጋር ሁኚና እኔ እንደዚህ ተመችቶኛልሽ። እሺ ይልሽ ይችላል ወይ እሱች ጋር ሁኚና ራቅ ብለሽ አውሪ። ይኸውልህ ሰው ተመችቶ አይቀም እንዴ? አንቺ ምንድነው ሰው ተመችቶ አያውቅትና የተመቸሽን ሰው በሙሉ ትዳብሻለሽ እንዴ? እኔ ይኸውልህ በቃ ደስ አልከኝ። እሺ ውስጥ የሚገባ ሰው የለም ገና ስታየው። እሺ አመሰግናለሁ። ቅድም እኮ ነገርሽኝ። ታምራለህ፣ ቆንጆ ነህ። አመሰግናለሁ። ደግሞ እንዳንተ አይነት ሰው እኔ ራሱ የምፈልገው። እሺ እኔ እናት እኔ ባለ ትዳር እንደኔ እሱ የምትፈልጊ ከሆነ እሺ ሌላ ሰው ፈልጊ እና እንደዚህ ራቅ ብለሽ አውሪ። አሁንም እኮ ምን አደረኩ? ምንም እኮ እሺ አትነካኪኝ። በቃ አትነካኪኝ እንዴ። ምን ችግር አለው? ኧረ በእግዚአብሔር በእናትሽ ችግር አለው? ለምን ነው የምትነካኪኝ? እኔ ታውቂኛለሽ እንዴ? አሁን ዛሬ ሳይካፈኩ ደስ አልከኝ። ኧረ በእግዚአብሔር ይኸውልሽ እንትን በእናትሽ እነሱ ሲመጡ ወይኔ በእናትሽ እኔ ይኸውልሽ እንግዳ ነኝ። እኔ ባዝርገኝ ስለኛል እንተዋወቅሽ በደንብ ተዋወቅን አይደል እንዴ? ስምሽን ነገርሽኝ እኮ በደንብ እንተዋወቅ። ምንድነው የምንተዋወቀው? በደንብ ከዚህ በላይ በደንብ ማወቅ ፈልጋለሁ። አንተ የት አይተሽኝ የት አውቀሽኝ ነው? በደንብ ዛሬ አየሁ። አንተን ማወቅ ፈልጋለሁ በደንብ። በቃ
እሺ እኔ እናት እነ ማኪ ይምጡና ማለት ነው እነሱ ባሉበት እንደዚህ አይነት ወሬ ታወሪኛለሽ በእናትሽ እኮ ችግር የለውም እነሱ ባሉበት አወራለሁ ስምሽ ይጠፋኛል ማን ነበር ያልሽኝ ስምሽ ካንዲ ለምዶ ቢጠፋ ካንዲ አይከብድም እኮ እኔ ይጠፋብኛል በእናትሽ እርሽ ራቅ ብለሽ አውሪ እኔ እንዴት ተመችቶኛልሽ እንዴ አንቺ ያምሻል እንዴ እኔ እኮ እግዚአብሔር ነው አትንኪኝ እንዴ ተጫወትኝ አረፊ በእናትሽ እንዴ ምን ሆነሻል ሰው እንደዚህ ያደርገኛል እሺ በቃ እኔ ያረግሻለሁ ግን ማትጁን ነገር ነው ማረገው ለሰዎች ክብር ይልክ በመጀመሪያ እሺ ራቅ ብለሽ አሁን በእኛ ማለት ታብቂያችሁ ሰው ተከራከም እንደኔ እኮ ያልገባኝ ነገር እንዴ ነገርኩሽ እኮ በቃ እሺ አመሰግናለሁ ከተመቸውሽ እኔ ምስጋና ምንም አያርግልኝም እሺ ምንድነው የምትፈልጊው ታዲያ አንተ ጌታው ከሽ ሊሆን ነው የምትፈልጊው ሳይክ ደስ ስላልከኝ ፈለኩ ምን አይነት ነገር ውስጥ ነው የከተቱኝ ማክቤል ረሻት ጩ ጎረቤት እንደበጠበጥ አንቺ በእናትሽ በቃ አንቺ አትንኪ በቃ ነኝ ሲመጣሉ በቃ አትንኪ እንዴ በቃ አትንኪ አንቺ በእናትሽ ረፊ የኔ ቆንጆ ደስ አልከኝ ሳይክ ምን አንቺ በእናትሽ ልቀቂኝ እንዴ አንቺ ያምሻል እንዴ ማክቤል እንዴ አንቺ ጤነኛ አትንኪ ጎረቤት እንደበጠበጥ ይበጥበጥ እኔ ምን አገባኝ ያገባኛል እንዴ እኮ ለምን ደስ የምትሆነው ተረጋጋ ምንድነው እሺ አርገ ምትኝ እንዴ አረ በእግዚአብሔር አረ በእናትሽ አንቺ ምን ሆነሻል እንዴ ያምሻል እንዴ አያመኝም ታውቂኛለሽ በጣም ጤነኛ ነኝ እሺ ታውቂኛለሽ ዛሬ አወኩ ዛሬ ምንድነው ዛሬ በዛሬ ሰው ይታወቃል እንዴ በደንብ ደግሞ አረ ያረ በእናትሽ አንቺ እንዴ አረ ክብር ይኑርሽ በእግዚአብሔር ለሰው ልጅ ክብር ስላለኝ እኮ ነው ያባስ አረ በእናትሽ አንቺ ሴት ልጅ አይደለሽ እንዴ ደግሞ ስታምር አመሰግናለሁ ረፊ እንደዚህ ሰው ደግሞ ወዶ ነው ይታ ማክቢል አረ በእግዚአብሔር ማኪ የኔ አበባ አረ በእግዚአብሔር አንቺ እንደዚህ አትሪ እልሃለሁ ለምን አልልህም ወይኔ በእግዚአብሔር ምን ውስጥ ነው ደግሞ ነጭ በጥቁር የሚለብሰው ማይ ፌቨራይት ነው በእናትሽ ልለምንሽ አትንኪኝ ያምራል ሰዓት በቃ ልለምንሽ በእናትሽ አትንኪኝ ያዘግሽ እናውራ ለምንድን ነው የሚይዝሽ እናውራ ማኪ አራት ጎረቤት እንደፈተ እረፊ አንቺ በቃ አትንኪኝ እነሱ የት ሄደው ነው በእግዚአብሔር አታስጮኸኝ አሁን እኔ ጉሮሬን አሞኛል እና በጣም ማውራት አልችልም እና አትጩ ጎረቤት እንዳበጠብጥ እዚህ ለምን ስትበጠበጭ እንዴ ለምን ብጥብጥ ለምን አትይም እንዴ ምን አገባኝ እኔ ለምን እንደዚህ የምትሆነው አንተ እረፊ ምን ሆንኩኝ ብለህ ነው እንደዚህ የምትሆነው በቃ አትነካኪኝ አታውቂኝም አይደለ ታውቂኛለሽ ዛሬ አወቅኩ እሺ ዛሬ አወቅሽኝ አይደለ በቃ በቂ ነው ሰውቀችን ለዛሬ በቂ ነው በቃ ከዚህ በኋላ በደንብ እሺ ነው እኔ አልፈልግም ለምን እንደዚህ አልፈልግም መብት ያረን እንዴ አልፈልግም ማወቅ እንዴ ሻታናደኝ እንደዚህ ተናደጂ ለምስተናደጂ አትይ ረፊ እሺ ምን አድርግ ነው የምትይኝ ራቅ ብለሽ ታውሪኝ ነገር ራቅ ብለሽ አውሪኝ እንዴ እኔ እንደዚህ ማውራት አልችልም እኔ አትጩህ እሺ ለምን ስምሽ ምን ነበርና ለምን አስሬ ስም የምትጠይቅ ካንዲ ይኸውልሽ እኔ የቡዜና የማኪ እንግዳቸው ነኝ ምሳ ጋብዞኝ ነው የመጣሁትና የረጅም ጊዜ ጓደኞቼ ናቸው እነሱ ላያቸው ሰላም ልላቸው ነው የመጣሁት እና ፕሊዝ እነሱን ማስቀየም ነው የሚሆንብሽ እኔን እንደዚህ እንግዳቸው ነኝ ችግር የለም ምንም አይደል ካንዲ እኔ እህታቸው ነኝ እኮ እህታቸው ነሽ አይደል በቃ በእናትሽ ለነሱ እነሱን አታከብሪያቸውም እንዴ እሺ በቃ አትነካኪኝሽ ከዚህ በኋላ እንዳትነኪኝ እኮ ለምን እንደዚህ የምትሆነው በቃ አንቺ በጣም አከበርኩሽ እሺ መብቴ ነው በቃ ራቅ ብለሽ አውሪኝ አትጠጊኝ ራቅ ብለሽ አውሪኝ ነገር አታስመስለው እሺ ሌላ ነገር እንዳላስመስለው እሺ ሰው እንዳይመጣ ጎረቤት ተበጥብጦ ሰው እዚህ ያለ እኮ ምን ሆነክ እሺ ምንድን አትንኪኝ እንዴ አንቺ አትንኪኝ ለምን አትንኪኝ የምትለኝ መብቴ ነው እንዴ አትንኪኝ እሺ ሰው ደስ ብሎ ከያቀም አልረዳም እንዴ ምንድነው የምረዳሽ አንቺ እኔ ኬት አቀሻለሁ እኮ ተረዳኝ እኔ እንድታውቀኝ ደግሞ አሁን በደንብ በቃ እሺ እንዳውቅሽ እዛች ጋር ሆነሽ ነው እንደዚህ ነው አረ ደስ ብሎኛል አንቺ ምን አይነት ሰው ነሽ ምን ሆነሻል ያምሻል እንዴ ረፊ ስነ ስርዓት ሽማሽ ረፊ አንቺ ስነ ስርዓት ማኪ እንዴ አንቺ ረፊ ቡዜ አንቺ ረፊ በእግዚአብሔር ረፊ አትንኪኝ ማኪ ቤት ረፊ እሺ እንዳትንኪኝ ይኸውልሽ በእግዚአብሔር አንቺ ታይ ማኪ እንዴ ቡዜ ምንድነው እንዴ እናንተ ምን ሆናችሁ ነው በእግዚአብሔር የት ሄዳችሁ ነው ምን አይነት ልጅ ነች ምን አይነት ልጅ ነች በእግዚአብሔር ማነች ካንዲ እንዴ አስጨነቀችኝ ምን አይነት ለምን እንዴ ተዋወቅን እኮ አይደል እንዴ እኮ በደንብ ለምንድን ነው ታዲያ እንደዚህ የምትነካኪኝ ምናምን ካንዲ በእግዚአብሔር ዝም ብላችሁ አይደለም ምንም አላደረኩትም
ቁጭ ብለን አይደለም እንዴ ዊና በግዛት በቃ ማኪን ትጉዚ ሌላ ቀን አንዴ አይ ተረጋጋ ቆይ ባሉና አይደለም ሌላ ቀን ተረጋጋ ሌላ ቀን እመጣለሁ ሌላ ቀን አንቺ እንዳትነኪ እንዲያምሽን ምን ተሚዳው ምን ሌላ ቀን እመጣለሁ ቴንኪው እሺ የት ነው የምትሄደው? ኧረ በእግዚአብሔር አንቺ ምን አይነት ባለጌ ልጅ ነች ምንም እኮ እናውራ እንተዋወቅ እኮ ነው ያልኩህ አይደለም አንቺ እዚህ ጋር ደንተን ብለሽ ኧረ በእናታችሁ እብድ ልጅ ነች እኮ በእግዚአብሔር ምን ሆነሽ ነው ካንዲ ምን አድርገሽ ነው ምንም ቁጭ ብለን እናውራ ያልኩት ምንድነው እንተዋወቃለች እንደዚህ ገባችብኝ እኮ ካንዲ ምን ሆነሽ ነው እኔ ምንም አላደረኩት ብለኝ ታውቁኛለሽ ካንዲ ምን አይነት ጸባይ ነው እዚህ አዲስ እንግዳ ላይ የምታሳየው እኔ ምንም አላደረኩም እሺ ተረጋጋና አውራ ምንድነው የምረጋጋው ተረጋጋ እኔ ምን አደረኩ ምንም እኮ አላደረኩም ቁጭ ብለን አይደል እንዴ አውራን ምን አይነት አንቺ አዲስ እንግዳ ሲመጣ ሁሌ እንደዚህ አይደብርሽም እንዴ ሁሉንም እንደዚህ የምታረጊው ካንዲ ምን ሆነሽ ነው አይደል ኧረ በስመ በጣም ካታችሁ ችግር የለውም ኧረ ካንዲ ምን እንደው ሁሌ ሰው ሲመጣ የምታሳፍሪ አይደለም እኔ አላሳፍራችሁም እንዴ ሰው መታወቅ ምን ያሳፍራል ጉዳችሁን እንትን አልባል ማኪ እኮ ሰማት ምን ሆነሽ ካንዲ እንደዚህ ማድረግ አለበት ዊና ቆይ እንደሱ አይደል ማኪ ስማኝ አይደለም ምንድን ኧረ በስመ አብ ምን አይነት ምንድን ነው እንደምታስበው አይደለም እኛ በቃ አንተ ከዚህ በፊት እንደምታደርገው ትምህርት ወስደን ገና ከመምጣትህ አንቺ እንዳትነኪ ኧረ እግዚአብሔር አንተ ሊሮጥ ሊድ አስጨነቀችው በጣም ግን አይ እረፊ አንቺ አትንኪኝ ያው አሁንማ እንደዚህ ነው ቅድም እንዴ ሊደበድበኝ ምን ቀረው የምሬን ነው ገና የመጀመሪያ ሚስት ብቻ አይተሻለሁ አይደል ታማኝ ነው ማለት ነው ቴንኪው አመሰግናለሁ አሁን እኔ ልሂድ እኔ አልወጣልኝም እናንተ ገና ከመምጣቴ ፕራንክ ታደርጉኛላችሁ አይደረግም እንደዚህ በዩቲዩብ እኮ አይደረግም ግን እንዴት ነው ተጨነካ እንዴ በጣም እኮ አስጨነቀችኝ ጎበዝ ናት አንቺ ከመጀመሪያው እንደዚህ ጸባይ መጣሽ ጎበዞች ናችሁ ማለት ለራሳችሁ ትችላላችሁ እንትን ብላችሁኛል ምናምን እሺ አሪፍ በጣም ልትጨነቀው ዊና በጣም ተጨንቋል እስካሁን እያላበው ነው የምራው በጣም እያላበኝ ነው ግን ይመቻችሁ እናንተ ስለሆናችሁ ይሁን ቀጣይ እንገናኛለን ከኔ ጋር ሚሳና ብላ ፋሚሊዎቻችንን ሰላም በላቸው ይመቻችሁ አንቺ እንዳትነኪኝ አሁንም እየፈራኝ እሺ ሰላም እንዴት ናችሁ ድና የተከበራችሁ የነ ማኪ እንዲሁም የዚህ ቪዲዮ ተመልካቾች በሙሉ እንዴት ቆያችሁ እንዴት አላችሁ እንግዲህ ዛሬ ለመጀመሪያ ጊዜ ማለት በነ ማኪ ቤት ብመጣ የተቀበሉኝ አቀባበል መልካም አይደለም እናንተ የምትወዱትን አይነት አቀባበል የተቀበሉኝ አመሰግናለሁ እንገናኛለን ኤኒዌይስ ግን ዋናው ትልቁና ቁም ነገሩ እንኳን ቪዲዮ ሰራችሁ ደስ ብሎኛል እውነት ይህንን ቪዲዮ የምትመለከቱ የኔ ቤተሰቦች በሙሉ በሄድኩበት ሁሉ ማታሳፍሩኝ እናንተ ምርጦቼ እዚህ ቤት ከመጣችሁ ሁላችሁም ሰብስክራይብ አድርጋችሁ አበረታታችሁ ውጡ ማኪና ቡዜ በጣም ምርጥ ልጆች ናቸው አሪፍ ስራዎችን ይሰሩላችኋል እና ያዝናናችኋል ያስተምሯችኋል ምርጥ ቪዲዮ እነ ማኪና ቡዜ ጋር ታገኛላችሁ እኔም ብላችሁ የመጣችሁ በሙሉ ለዚህ ቤት አዲስ የሆናችሁ በሙሉ ሰብስክራይብ ያደርጋችሁ ተቀላቀሉ እና ሁላችሁም ይሄንን ቪዲዮ ሁላችሁም ሼር አድርጉት እንግዲህ እወዳችኋለሁ ሁላችሁም በእኔ ስም ሰብስክራይብ ያደረጋችሁ ኮሜንት ላይ አስቀምጡልኝ የኔ ተወዳጅ ቤተሰቦች አመሰግናችኋለሁ ሁሌ እንደምላችሁ ቡዜና ማኪ ሰራላችኋለሁ እንጂ አይ በጣም ፈርቶሻል በቃ ምንድነው መቼም አይቀርብሽም ካሁን በኋላ